እሺ መርሐባ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ለሁላችሁም ሰላም ብያለሁኝ። በያላችሁ ሰላምን እመኝላችኋለሁኝ። እንግዲህ ዛሬ ታላቅ የውይይት ቀን አለ። ዓላማችን ከዚህ ውይይት በስተጀርባ እውነት ይገለጥ ዘንድ ሐሰት ይወገድ ዘንድ እንዲሁም ደግሞ የቀደሙት ነቢያቶች ያስተማሩት መስዋዕት ከፍለውለት የሄዱት ያ እውነተኛው መንገድ ለሰዎች ይገለጥና ይብራራ ዘንድ ያንን ሰዎች ያውቁ ዘንድ ሁሉም የሰው ልጅ ሁሉ ለዚያ ነቢያቶች ለሰበኩት አንድና ብቸኛ ለሆነው ሃይማኖት ለኢስላም እንዲከተሉና ልክ እንዲሁ አንዱን አምላክ አላህ ስብሐነ ወተዓላ እንዲገዙ ነው። ስለዚህ ነው ዓላማው እንጂ ሌላ አይደለም። አንዱን ከፍ አንዱን ዝቅ የምናደርግበት ነገር አይደለም። አላህ ስብሐነ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምን ለመጨረሻ ዘመን ትውልድ ነቢይ አድርጎ ሲልካቸው ጊዜ ለክርስቲያኖችም ጭምር እንደላካቸው ሲናገር ምን ይላል? ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ይላል። እናንተ አይሁድና ክርስቲያኖች ሆይ እነሆ የእኔ መልእክተኛ ለእናንተ መጥቶላችኋል፣ እውነቱን ይገልጽላችሁ ዘንድ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ ክርስቲያኖችን ጥሪ ካደረጉባቸው አስተምሮ መካከል ከአላህ በተቀበሉት ቁርአን ላይ አንድ ቃል ብቻ ልናገርና ጊዜ እንትን ላለማለት ላለማስረዘም እሱን ተናግሬ እንቀጥላለን ኢንሻአላህ ወደ ቀጣዩ። በሱራ አሊ ዕምራን ላይ አላህ ስብሐነ ወተዓላ እንዲህ ይላል። ክርስቲያኖችን ጥሪ ያደረገበት አንድ ጥሪ ገብታችኋል። እርሱ ምንድን ነው? ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን ይላል። ምን ይላል አላህ ስብሐነ ወተዓላ? ቁል በል ሙሐመድ ያ አህለል ኪታብ እናንተ አይሁድና ክርስቲያኖች ሆይ፣ በተለይ ደግሞ ለክርስቲያኖች ነው ጥሪ። ተዓለው ኑ በላቸው ወደ ምን? ኢላ ከሊመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል እኩል ሊያደርገን ወደሚችለው ንግግር ወደ አንድ ንግግር ብቻ ነው በላቸው። እርሱም ምንድን ነው? አላ ነዕቡደ ኢለላህ ከአላህ በስተቀር ሌላ ላናመልክ፣ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ከፊላችን ከከፊላችን ከእርሱ ውጭ ከአላህ ውጭ ሌላ ጌቶችን አማልክቶችን ላኒስ። ይሄ ነው ጥሪው። ይህ የነቢያቶች ቀደሙት ነቢያቶች ሁሉ ጥሪ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በመጨረሻ ዘመን ላይ በተላኩ ጊዜ የተጣሩት ጥሪ ይህን አስከትሎ ዛሬ ኢንሻአላህ ብዙ የምንናገረው ይኖራል። ኢምራን መቀጠል ትችላለህ። ጀዛከላሁ ኸይረል ጀዛ። ያው ቀጥታ ከመምጣቱ በፊት ያለውን ነገር ማስቀመጥ አለብን። ነገሩ የሚጀምረው እንዴት ነው ካልን የውይይት ጥሪ እናቀርባለን። ወንድሞች ጋር ሆነን ንጽጽር ላይ የሚሰሩ ወንድሞች ነን። የንጽጽር ጥሪ ለማን? ለክርስቲያን ለኦርቶዶክስ ወገኖቻችን ይቀርባል። ጴንጤዎች ተቀብለዋል። ጴንጤዎች አላህ ካለ መጪው ከሁለት ሳምንት በኋላ ፕሮግራም አላቸው ከወንድሞቻችን ጋር ማለት ነው። ርዕሱም ነቢዩ መሐመድ በመጽሐፍ ቅዱስ የሚል ርዕስ አለ። እኛም ኦርቶዶክሳውያን እስከ መቼ ይደበቃሉ፣ እስከ መቼ ይፈራሉ በሚለው በልበ ቅንነት የውይይት ጥሪ እናቀርብላቸዋለን። ከእነሱ መካከል አሁን ይመጣ የተባለው ዲያቆን አንደኛው ነው። ሲቀርብለት ዲያቆኑ አስቀድሞ ምን የሚል ነገር ይናገራል? እንስማ እስኪ ንግግሩን ሁላችሁም ስሙና ልገቡልኝ ትችላላችሁ ማለት ነው። ሶስት ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን ሶስት ሆናችሁ መምጣት ትችላላችሁ። አሃ ብቻዬን 78 ሆናችሁ ነው እያለ አመቱ ሙሉ ሲፎክር የነበረ ሰው አለ። አያችሁ አይደለም? ሲፎክር የነበረ ሰው አለ። እኛ አንድ የውይይት ጥሪ ያቀረብን ስናቀርብ ወደ አሁኑ እሱ ጋር አንድ ልጅ አለ ክርስቲያን ይባል ተቀብያለሁ አለ። ይሄኛውም ውይይቱን እፈልገዋለሁ ብሎ በራሱ አንደበት ተናገረ። የውይይት ጥሪ ቀጠርም ማለት ነው። ያለፈው ሐሙስ ናት፣ ታስታውሳላችሁ። ያለፈው ሐሙስ ታሪካዊ ቀን ነበር። ታሪኩም ምንድነው ካን ካስታወሳችሁ 127,000 ሰው ላይ ባለበት ማለት ነው ቪው ባደረገው አልመጣም፣ ቀረ። ሲቀር ወደ አሁኑ ምን የሚል ኮሜንት ላይቭ ሞላው? አዋረድከን የሚል ሞላበት። ስለዚህ ምን አደረገ? ይሄ ነገር እንደከበደው ህዝበ ክርስቲያኑ ውስጡ እንዳረረ ክርስትና እንደተዋረደ ሲገባው ዛሬ ቀን ቀጥሮናል። ሙስሊሞች ደግሞ በዚህ አንታማ አይደለ? ሙስሊሞች በዚህ አንታማ።
ስለዚህ ምን የሚል ነገር አለን እኛ፣ ችግር የለውም ሁለተኛም እድል ቢሆን ይሰጠዋል። ከሱ በፊት ግን ውይይት ያቀረብነው እኔ ወንድም አቡበከርና ወንድም ሰሃ ነበርን። ግን ወገናችን ምን የሚል ነገር ተናገረ? አይሆንም 1 ሚሊዮን ፎሎወር ያለው ካልመጣ አልወያይም፣ 1 ሚሊዮን ፎሎወር ያስፈልጋል የሚል መስፈርት አመጣ። የዛ ሰዓት ደግሞ ወንድማችን ኡስታዝ ሁሱ ላይቭ ላይ ነበረ። አልሐምዱሊላህ ሙስሊሞች በዚህ ነገር አንታማም። ወደ አሁኑ ምንድን ያደረግነው ኡስታዝ ሁሱ ና ብለን ደወልንለት። ላይቭን ዘግቶ የነበረውን 2000 ሰው በትኖ እኛ ጋር መጣ። ና ቢባል የለም። ለማንኛውም ዛሬ ቀኑ ደርሶ ተገናኝተናል። ወንድ ወሬ አስረዝምም፣ ወሬ አናወራም ወሬ። አሁን ቀጥታ የውይይት ጥሪውን የቀጠረው እሱ ነው። ሰኞ ነው ያለው። ርዕሱም ትክክለኛው አምላክ ማን ነው? አላህ ወይስ እግዚአብሔር? የትኛው በደም የተሰበከው የሚለው ነው ርዕሱ። ኢንሻአላህ እነዚህን መጽሐፍት በደንብ አድርገን የምንዋይባቸው፣ እስልምና ምን አይነት እንደሆነ ዘመናትን ሲያጭበረብር የነበረው ዲያቆን ውሸቱ ዛሬ ይጋለጣል። ስለዚህ ወሬ አናሳዝንም። እንደሰማችሁት 7-8 ናችሁ እርግጠኛ ነኝ በማወራ ብሏል። እኛ እንደዛ ያልነው ምንድነው? አንድ ወገንን ይዘና እንወያያለን ነው። አይ ቲንክ ላይቭ ገብቷል። ስለዚህ ምን እናደርጋለን? እኛ ጋር እስከሚመጣ እንጠብቀዋለን። ኦኬ፣ ሰዓታት አሉት። በዛ ሰዓት ካልተገኘ ደግሞ በጣም ከባድ ያልሰማችሁት ጉድ፣ አብሶ ኦርቶዶክሳውያን ይሄ ቄስ በኦርቶዶክስ ተዋህዶ ቤተክርስቲያን የተወገዘ እንደሆነ እንዲሁም አዳዲስ ስለሱ ጉዶች አሉ። እያንዳንዱን እየከፈት እናሳያችኋለን። ግን ቀጥሮ ከቀረ ሁለተኛ ጊዜ ለሱ ከባድ ነው። እኛ ወሬ አናሳዝም። ያው ቁጭ ብለን እንጠብቀዋለን ማለት ነው። ሁሱ ዝግጁ ነህ? እሺ፣ 3 ሰዓት ደርሷል። 3 ሰዓት ከ10 የሆነ ሆኖ መሰለኝ። ካላችሁ ሄዳችሁ ባቀረብከው መሰረት ያው ተገኝተውልሃል። ላክብሩት። ያላ ጊዜ ሳናረዝም ይምጣ። ታዳሚያንም 3 ሰዓት ተብለው ስለመጡ እየጠበቁ ነው። ቶሎ ብለህ ሁሌ ከሚከፍትልህ ልጅ ጋር አብረህ ሁለታቸውን ትፈልጋላችሁ፣ ግቡ እያላችሁ ነው በላችሁ። ያላ እድኹል ግባ። በሌላ አካውንት እያየ ከሆነ ግባ። ዛሬ የመጨረሻ እድል ነው። ከዚህ በኋላ ካልመጣ እንደማናቸው ሕፃን ልጆች እየመጣ ስናስተምር ገስት ላይ ገብቶ የመጠየቅ እድል እንጂ ሌላ እድል ስለማይሰጠው ይህን እድል ይጠቀም። ንገሩት፣ ላክላቸው። እየጠበቁ ነው በሉት። እና ያላ ግባ በሉት። ሰዓትህ ደርሷል። ራሱ ርዕስ መረጠ፣ ራሱ ሰዓት መረጠ። እየተጠበክ ነው በሉት። ያላ እስካሁን ከላይም የሉም። አንተ ጋር መጥተዋል? እሱ እሺ፣ የሉም፣ እኔ ጋር የሉም። የለም፣ ሰርች አድርጌዋለሁ፣ ፎሎ አድርጌዋለሁ። የለም። ያው ከሆስት ነን ያ ጀማ እና በሉ። ሰዓቱ እየሄደ ነው ያለው። ራሱ ነው ና በሉት። እሺ እና በራስህ ቤት በሉት። በሰው ጀርባ ላይ አትንጠልጠል። በራስህ ቤት እስከ ዛሬ የሚገርማቸው እስከ ዛሬ በሰው ቤት ገብቶ አያውቅም። ግደሉት። ሙስሊም ቤት ለታሪክ ገብቶ አያውቅም። እና ግባ በራስህ ቤት። አብረህ ሁል ጊዜ ከሚከፍትልህ ልጅ ጋር እንዳትቀር። ሁለታቸውም ዛሬ ትፈልጋላችሁ። ንገሯቸው ክርስቲያኖች። ኢምራን ስንት ደቂቃ እንጠብቃቸው? በቃ ችግር የለም። 10 ደቂቃ እንጨምር። ኢምራን እንታገስ አለ። ኔትወርክ ትንሽ ይዘዋል።
አይ ቲንክ ኮሜንት ላይ ምን እያሉ መሰላችሁ? አንዴ እዚህ ጋር ኢንሻአላህ ከሱ በፊት አይ ቲንክ እንትን እያሉ ነው። ሴት ጋር ገብቷል፣ የሆነች ልጅ ጋር ገብቷል እና እሷ ጋር ነው ውይይቱ እያለ ነው ያለው። አጅሬው እኛ ጋር እኮ የምትወያየው የት ነው ሄድከው? ና ተመለስ እንዴ! እኛ ጋር እኮ አይደል የቀጠሮ ሴት ጋር ነው ሊወያየ ሄደው ነው። እኔ አላውቅም ከሆነ እኔ የማውቀው እኔ ጋር መጥቶ እንደሚወያይ ሁሱ ጋር መጥቶ እንደሚወያይ ነው እንጂ ሴት ጋር ገብቶ እንደሚወጭቅ አይደለም የማውቀው። ስለዚህ ና ፊት ለፊት ወንድ ለወንድ ናውራ፣ ካሜራ ከፋችን ይዘህ መተህ አውራ በሉት። አይ ቲንክ ያላትም ልጅ አጀማ ያላትም ልጅ ሙስሊም ናት አለ። ግን እስኪ ሙስሊም እንደዚህ ሙስሊም ካለ ስሙ አልበዳትም ትላለህ አንተ እዚህ ጋር አልበዳትም ትላለህ። ቆይ እዚህ ጋር ልጅቷ ህፃኗ ልጅ አልተበዳችም ትላለህ። ስሜታዊ አትሁኝ። እዚህ ጋር አይ ቲንክ ተሳዳቢ ለተሳዳቢ ገጥመዋል መሰለኝ። አይ ቲንክ እሱም ያው እንደሷ ስለሆነ ገጥመዋል። አይ ቲንክ እንደዛ መሰለኝ። ርዕስ አሳወቅና ከዚያ በኋላ ሁሉም እየሰማ እንዲማሩ ዘንድ ያላ ርዕሱ ነገራቸው የተስማማንበት እሱ ምን ብለን ርዕስ አወራ ወንድሜ ወሲብ ፈጽምባት የሚለውን ሊያሳየ ነው። ያላ ሁሱ አንዴ ብቻ ሀቢቢ ይከብዳል። ችግር የለም አንድ ጊዜ እንትን እንበላ ሂዱና ሁለታቸውን ግቡ በላቸው። እየተጠበቃችሁ ነው በላቸው። ራሳቸው ናቸው የቀጠሩት። እኔ የውይይት ጥሪ አልጠራሁትም። ራስህ ነህ የቀጠርከው። ሰዓቱን የመረጥከው ራስህ ነህ። ርዕስ የመረጥከው ራስህ ነህ። አሁንም ራስህ ላክለትና ግባ እየጠበቀህ ነው በሉት። ክርስቲያኖች ዛሬ የመጨረሻ እድል ነው። ሐሙስ ሁሱ ካልበጣ ብሎ በጥቼለት ጠብቄው እባክህና እያለህ ነው። ኢምራን አለ አክሴፕት እንዳታረግ አይቻልም። ኢምራን ስላለ አክሴፕት እንዳታረግ ኖ ኢምራን አክሴፕት እንዳታረግ አናስተናግድም። ከሚገልጥለት ልጅ ጋር እንዳይቀራብሩ ሁለታቸውም እንዳይቀሩ ሂዳቸው ክርስቲያኖች ቶሎ በል እየተጠበክ ነው በሉት። ያላ በቤት በራስህ ቤት ና በራስህ ቤት ና። እሺ ኢብራሂም ምን ይሻላል? አይ ቆይ እንትን ነው ሁሱ እሷ ጋር ይወያይ በቃ ልጅቱ ጋር እሱን ተሳዳቢ ለተሳዳቢ እንደዚህ ገጥመዋል ሁለቱ። ያው ስድቡ ላሰማው ነበር ግን ይከብዳል። ሁሱ ትክክል ይከብዳል። ስለዚህ እንተወውና ዋናው ግን ስድባቸው ገጥመዋል። ወገኔ ና እኔ ጋር አወራ ና ሁሱ ጋር አወራ። ምንድነው እንትን የምትለው ሴት ጋር ሄደህ የምታወራው? ምን አይነት ቀልድ እየተከናወነ ያለ ያጀማ? ውይይት ቀጥሮ ሙስሊሞች ጋር ሊወያይ ሂዶ ተሳዳቢ ሴት ጋር ቁጭ ብሎ እንትን ያወራ። ሄደህ በቃ ቡና ጠጣ እሷ ጋር። ቡና መጠጣት ፈልገህ ከሆነ ሄደህ አውራ እሷ ጋር። ምንድነው እኛ ጋር መተህ አውራ እንዴ? አጅብ ነው ግን እንጠብቃለን። ችግር የለውም። እሺ 3 ሰዓት ነበረ። ያው እንደምታዩት 17 ደቂቃ አልፏል። ከማን ጋር ሊወያይ እንደሆነ አላውቅም። ከእሷ ጋር የገባው በራስህ ቤት ግባና ላክ። ወንድ ልጅ ሆን በሉት። ወደ ሴቶች አታምልጥ፣ አትሸሽ በሉት። እንጣና ዛሬ እስከ ዛሬ ሲያቀረሽ የነበረውን ሁሉ ማስተፈተነው ነው። ዛሬ መጨረሻ ቀኑ የምናደርገው ኢንሻአላህ። ጥሩት ሞትና ትንሣኤውን አይቶ ይሄዳል ዛሬ እስከ መጨረሻው ድረስ። አይ ብሮ አለሁ አለኝ ይሰማል። እና እንዳትቀር 10 ሆናችሁ ግቡ ሲል የነበረ ሰው እኛ ስራ አንፈልግም። አብሮህ ሲገልጥልህ የነበረ ጓደኛህን ሁለታችሁም ትፈልጋላችሁ። ለብዙ ወራቶች ያክል አብራችሁ ስታቀረሹ ቆይታችኋል። ዛሬ ፍጻሜያችሁ ይሆናል። እንዳትቀር፣ ሁለትህም እንዳትቀር። የመጨረሻ እድል ተሰጥቷቸዋል። ከዚህ በኋላ እንደ ማንኛውም ተማሪ እየገባ ትጠይቃለህ።
እንዲህ አይነት እድል በህይወት ዘመን አታገኝም ከኛ ጋር ሁሱ እዚህ ጋር ህዝቡ እንዲያውቅም ማለት ነው። የጀማዓትን ኸይር ያው ልልክለት ነበር ይታያችኋል አይደለ? እኛ እንኳን እንዳልክለት ይታያችኋል ያለው ከሴቷ ጋር ነው እያወራ ያለው። አይ ቲንክ እንዳሉት ከሆነ ኮሜንት ላይ እንደገለጹት ስለ እንትን እያወራት ነው፣ ታሪክ እየነገራት ነው ብለዋል። እና ፕሊስ ከእሷ ጋር ውጣና እኛ ጋር ክርስቲያኖች የላችሁም እንዲህ ትንሽ እፍረት አይሰማችሁም? ዲያቆናችሁ ጌጥ ቀርቶ እኮ ሴት ጋር እያወራ ነው ያለው። ምንድነው? ውጣና ያው እየጠበቁ ነው ያሉት። አመት ነው የፎከረው፣ ወላሂ አመት ነው የፎከረው። ኢቭን እያንዳንዱ ሰው የጠራ አመት ነው የፎከረው። ከፈለጋችሁ 20 ሆናችሁ እያለ ሲፎክር ነበር። ስለዚህ እና ንቀልና ካሜራ ከፋችን ይዘናና ትክክለኛው እምነት የትኛው ነው አላህ ወይስ እግዚአብሔር በሚለው በደንብ አድርገን እንወያይ። እኛ ዝግጁ ነን፣ ሙስሊሞች ገብተናል። አሁን ሌላ ወሬ እያወራን አይደለም፣ ተቀምጠን እየጠበቅን ያለ ወሬ አናስረዝምም። በተግባር ነው የምናሳያችሁ እንጂ እንደዚህ ገባ አንልም። ተቀምጠናል፣ ያው ፊት ለፊት አውራን ከሆስት ገብተናል። አንተን የምንጠብቀው ባይዘዊ መጣም አልመጣም አጣብቂ ነው ለሱ። ያ ጀማዓተል ኸይር መጣ ማለት እስካሁን የሰራው ኮሪየሩ በሙሉ ኬሪየሩ ይዘጋበታል፣ በሙሉ ውድቅ ይሆንበታል። እስካሁን ሲዋሽ የነበረው ሲቀጥፍ የነበረው በሙሉ ዜሮ ነው የሚሆንበት ካልመጣ ደግሞ ህዝበ ክርስቲያኑ ሙስሊሙ ይሄ ሰው ጉራ ብቻ ነው፣ ሰው እንዳልሆነ በሚያወራው እንደሚያፍር ባለፈው ሐሙስ ቀን እንዳዋረዳቸው ድጋሚ ይዋረዳሉ። ስለዚህ ምርጫ አለ፣ ራስህን ከምታዋርድ ወይም ክርስትና ከምታዋርድ። እኔ ራስህን ማዋረድ ጥሩ ነው ብዬ ከሚያዝኑ ይሻላል።